I'm good ደህና ነኝ ነው። I'm good at ስንልስ and I'm good with ስንልስ እነዚህ ልዩነት አላቸው። ብዙዎቻችን I'm good at ነው የምንለው። ያ that's right እሱ ለብቃት ነው። good withስ ለምን ያገለግላል? እስቲ እንሞክር እነዚህን። is good dash football ምን ይገባል? at ካላችሁ ልክ ናቸው። is good at football because it is a skill ብቃት ስለሆነ ችሎታ ስለሆነ ማለት ነው። she is good dash speaking English እንላለን። good at speaking because this is also an activity ነው። አክቲቪቲ ከሆነ ስኪል ከሆነ እንዲሁም ሰብጀክት ከሆነ ትምህርት አይነት ከሆነ አት እንጠቀማለን። is good at mathematics ማለት እንችላለን ማለት ነው። ሌላኛው ደግሞ የምንመለከተው I'm good dash dogs ይላል። ሰው ውሻ ላይ ብቁ ነኝ ለማለት አንችልም። ከውሻ ጋር አሪፍ ነኝ ለማለት ግን እንጠቀማለን with እንጠቀማለን። so I'm good with dogs እንላለን። the other she is good with children ከልጆች ጋር አሪፍ ነች ነው። ለውሻ ለሰውና ለthing with እንጠቀማለን። the last one they are good with money እንላለን። so good with ለእንስሳ ለሰው ልጅና ለነገሮች ሲሆን good at ደግሞ ለስኪል እና or activities ለሆኑና ሰብጀክት ወይም የትምህርት አይነት ለሆኑ ነው። ከዚህ በኋላ good at and good with እንዳይምታታ